ተመልከቱ የአብይ አህመድን ዕውቀት። ሀገር በአፍ አይመራም። 44 ተረትና ምሳሌ የደረደር ሀገር የሚመራበት ጊዜ በዚያ በድንጋይ ዘመን አልፏል። አሁን ህዝቡ ነቅቷል፣ ጠንቅቆ አውቋል። ከአንድ የብልጽግና ካድሬ በላይ አንዱ አርሶ አደር ብዙ ነገሮችን ጠንቅቆ ያውቃል። ወደ ጉዳይ ከማለፍ በፊት በተለያዩ ምክንያቶች ከረጅም ጊዜ በኋላ ወደ ቲክቶክ መንደር ተመልሻለሁ። እናም አካውንቱ በሪፖርት ብዛት በመዳከሙ ይህንን ቪዲዮ ሁላችሁም ስክሪኑን ጫን አድርጋችሁ በመያዝ ከታች ላይ የሚመጡላችሁ ጓደኞቻችሁ በሙሉ ሴንድ በሉት። አሁን በቀጥታ ወደ አብይ አህመድና ወደ ቄስ ሞገሴው ዳንኤል ክብረት አፈ ታሪክ እንሻገር። አንድ አርሶ አደር ከአንድ ከተሜ ጋር ዲል ነበረው። አንድ ገበሬና አንድ ዳቦ ጋጋሪ ታችን ጥሩ ነው። እንደው ከምን ላይ ሁሉ ጊዜ የሚያገናኘን ነገር ለምን አናደርግም? ምን እናድርግ? እንዴት አድርጌ በቃ እኔ ሁሉ ጊዜ 300 ግራም ዳቦ እሰጥሃለሁ፣ አንተ ሁሉ ጊዜ 300 ግራም ቅቤ ትሰጠኛለህ። ለ100 ግራም ዳቦ 100 ግራም ቅቤ ማቀበል። ከከተማ 100 ግራም ዳቦ ይቀበላል፣ እሱ ደግሞ 100 ግራም ቅቤ ለዳቦ ጋጋሪ ይሰጣል። እና ሁሉ ጊዜ ገበሬውም ቅቤውን ተሸክሞ ይመጣል፣ ያንደም ዳቦውን ይሰጠዋል። እንዲህ እያሉ ኖሩና ብዙ ጊዜ ዳቦ እየወሰደ ቅቤ እየሰጠ ከኖረ በኋላ ከተወሰነ ጊዜ በኋላ ያ ዳቦ ጋጋሪው ሲያየው ቅቤው እያነሰ መጣ። ያነሰ መጣ። አሁን ሳየው የቅቤው መጠን እየቀነሰ ነው፣ ይለካ አለ። ገበሬው ደግሞ እኔ በጭራሽ እኔ ካልኩት ከሐቄ አልወጣሁም፣ ከፈለክ ይለካ አለ። አንድ ቀን ከተሜው ቅቤውን ሲመዝን ጎሏል ግራሙ ከ100 ግራም እና ያን አርሶ አደር ይከሰዋል። ውላችን 100 ግራም ዳቦ ሰጥቼ 100 ግራም ቅቤ መቀበል ነው። ከዚህ ቀደም ስለማልጠረጥረው አልመዘንኩም። አሁን ስመዝነው 100 ግራም ሳይሆን ቀንሷል፣ 90 ግራም ሆኗል ብሎ አርሶ አደሩን ሲከስ ሲለካ 150 ግራም። ገበሬው ደነገጠ። ወዳጄ እኔ ቤቴ ውስጥ ኪሎም የለኝም፣ ሚዛንም የለኝም፣ መለኪያም የለኝም። ታዲያ አንተን ዳቦ አመጣለሁ፣ እዚህ ጋር አስቀምጣለሁ፣ በዚህኛው የሚዛኑ በኩል ቅቤውን አስቀምጣለሁ፣ እኩል ከሆኑ ይዤ እመጣለሁ። አርሶ አደሩ ፍርድ ቤት ቀርቦ ክቡር ፍርድ ቤት እኔ አርሶ አደር ነኝ፣ ዘመናዊ ሚዛን የለኝም፣ ሁልጊዜ ዳቦ ከተቀበልኩ በኋላ ዳቦን በአንድ ጎን አስቀምጬ ቅቤ በሌላ በኩል አድርጌ ነው የምሰጠው እና 90 ግራም ሆኖ እንደሆነ ቅቤው ዳቦ 90 ግራም ሆኗል ማለት ነው፣ መመዘኛዬ የእሱ ዳቦ ነበረ ብሎ መልሶ እሱም ነፃ ወጣ ይባላልና